አስተዳደሩ የቤት ችግሬን ከመቅረፍ ባሻገር የሥራ ዕድል ተጠቃሚ ስላደረገኝ ዛሬ ላይ የመኖር ተስፋዬ ለምልሟል፣ በደስታ መኖርም ጀምሬያለሁ ይሉናል አባ ገብረ ማርያም። የቂርቆስ ክፍለ ከተማ ወረዳ 10 አስተዳደር ሴቶችና ሕፃናት ጽሕፈት ቤት በአካል ጉዳተኞች ተጠቃሚነት ላይ አበክሮ እየሰራ መሆኑን ገለጸ። አባ ገብረ ማርያም ይባላሉ። በ50ዎቹ ዕድሜ ክልል የሚገኙ አባት ናቸው። በቂርቆስ ወረዳ 10 ነዋሪ ሲሆኑ በወረዳው በአካል ጉዳተኛ ማህበር በንቃት ይሳተፋሉ። በስራቸው 3 ቤተሰብ የሚያስተዳድሩ እንደሆነ እና የመኖሪያ ቤት ሳይኖራቸው ለመኖር ከባድ የሆነ ቤት ውስጥ የጥበቃ ስራ እያከናወኑ ጥገኛ ሆነው ይኖሩ እንደነበር አጫውተውናል። እዚያ ሽንት ቤቱ እየተዘረፈ ነው የሚጠብቅልናል። ተጠግተው ቤት ኪራይ መክፈል ስለማይችሉ ተጠግተው ይጠብቁልን አሉ። ተጠጋው በኋላ ግን 8 ዓመት ከ9 ወር አገለገልኳቸው በኋላ ወጣልን ማለት ነው። አክለውም ከዚህ በፊት ምንም አይነት ስራ ሳይኖራቸው የነበሩ ሲሆን ምንም አይነት የገቢ ምንጭ የሌላቸው በመሆኑ ኑሮን መግፋት ዳገት ሆኖባቸው ነበር አባ ገብረ ማርያም። አሁን ግን በወረዳው ሴቶችና ሕፃናት ጽሕፈት ቤት እና ከአስተዳደሩ ጋር በመተባበር የድሃ ቅድሚያ በማግኘት የቤት ዕድል ተጠቃሚ መሆናቸውን ገልጸዋል። ከዚህ ባሻገር ጽሕፈት ቤቱ ከሥራ ክህሎት ጋር በመተባበር ካሉበት ሁኔታ ጋር ምቹ የሆነ የሥራ ዕድል ተፈጥሮልኝ ተጠቃሚ መሆንን ጀምሬያለሁ ይሉናል። ስለሚደረግልን ግዳፍ ቆንጆ ነው ያለው። የመጠለያ የሚባል ቤትም እየተገነባ ቢቀጥል ቆንጆ ነው እላለሁ። ሴቶችና ሕፃናት የሚደረግልን ግዳፍ ለወደፊቱ የሚቀጥል ዛሬ ባለንጹህና ሁሉም ነገር የተሟላበት ያማረ ቤት ባለቤት በመሆነ እጅግ ደስተኛ ነኝ። ይህንን ዕድል የሰጠኝን አስተዳደር አመሰግናለሁ ብለዋል አባ ገብረ ማርያም። የወረዳው ሴቶች ሕፃናት ኃላፊ ወይዘሮ ሙሉቀን ተሰጋ በበኩላቸው ጽሕፈት ቤቱ በወረዳው የሚገኙ አካል ጉዳተኞች በሥራ ዕድል ፈጠራ በድሃ ቤት ተጠቃሚ እንዲሆኑ ከማድረግ ባሻገር የሥራ ዕድል ፈጣሪ እንዲሆኑ እየሠራ እንደሆነ ገልጸዋል። አሁንም ወደፊትም ቢሆን እኛም እንደ ተቋም አካል ጉዳተኞችንና ሴቶችን ተጠቃሚ እንዲሆኑ በማድረግ በኩል እንደ ተቋም አጠናክረን የምንሰራ ይሆናል። በሥራ ዕድልም በመጠለያም በማንኛውም ነገር የነሱን ተጠቃሚነት እያረጋገጥን መሄድ አንዱ የተቋሙ ዓላማ ስለሆነ ቀጣይ አጠናክረን የምንሄድበት ይሆናል ማለት ነው። አክለውም በበጀት ዓመቱ የባለዘርፍ ብዙ እቅድ በማቀድ የአካል ጉዳተኞች ማህበር ጋር በትብብር እየሰራ መሆኑን ገልጸዋል። ቂርቆስ ወረዳ 10 ኮሙኒኬሽን እንዲህ አይነት ለተሞክሮ የሚሆኑ ተግባራት ይሰፋ ዘንድ ለተመልካችና አንባቢያን አቅርበናል።